እና የፊንቴክ ጉዳይ ካበሰልኩት በኋላ ሚዲያ ላይ እንዲቀር አልፈለኩም። ሚዲያ ላይ እንዲቀር ስላልፈለኩ በአፕሊኬሽን ወደ ፌደራል ፖሊስ እኔ ነኝ የጠቆምኩት የፊንቴክን ጉዳይ ማለት ነው። ስጠቁማቸው አድራሻ ሄት ነው አሉኝ። በጊዜው የነበርኩት አራዳ ክፍለ ከተማ ስለነበረ ወደ አራዳ ክፍለ ከተማ ተመራ ያ ኬዝ ማለት ነው። የአራዳ ክፍለ ከተማ ወደ እኔ ደወለና የት ነው ወንጀሉ የተፈጸመው ሲለኝ ቦሌ መስለኝ ነበር ያ የፊንቴክ ቢሮ። ለካ እሱ ያለው ጨርቆስ ነው። ቦሌ ነው ስላቸው እነሱ ደግሞ እንደገና ወደ ፌደራል መለሱትና ወደ ቦሌ ተመራ። ቦሌ ክፍለ ከተማም እንደገና መልሶ ጨርቆስ ላይ መራው ማለት ነው። ጨርቆስ ላይ የወንጀሉ የተፈጸመው ጨርቆስ ላይ ነው። ጨርቆስ ኦልሬዲ ያለኝን ማስረጃዎች ሰጠዋቸውና ኦልሬዲ ፕሮሰሱን ጀመሩት ማለት ነው። በማስረጃ በማቀበል ደረጃ ማለት ነው። ከዛም ጨርቆሶች አንዳንድ የዲሲፕሊን ጉለቶች አየሁባቸው። የዲሲፕሊን ጉለቶች ሳይባቸው ለምሳሌ ያህል ለመጥቀስ ያህል ከፊንቴክ ኢንቨስትመንት ላይ አንድ 4 መኪኖች ጠፍተው ነበር አንድ ጊዜ ሜቢ ታስታውስ እንደሆነ። ያን ጊዜ የአዲስ አበባ ከተማ ፖሊስ እንትን አውጥቶ ነበረ መኪኖቹ ስለመጥፋታቸው። ያን ጊዜ የፊንቴክን ባለቤት የድርጅቱ ባለቤት በሚል ነው የዘለለው። ለምን ይሄን ዘለለ የሚል ጥያቄ ነበረብኝ። ምክንያቱም ፊንቴክ ኢንቨስትመንት የዳንኤል ዮሐንስና ግርማይ ገብረ ሚካኤል ከሆነ ህዝቡን ይነቃል። ስለዚህ እንደዚህ ብሎ የድርጅቱ ባለቤት ብሎ ብቻ በማለፉ ምክንያት እኔ ጥርጣሬ ገባኝና ከቂርቆስ ክፍለ ከተማ ጋር ያለኝን ሪሌሽንሺፕ ኦልሬዲ አቋረጥኩት ማለት ነው። ሳቋርጠው በመሃል የፌደራል ፖሊስ ድንበር ተሻጋሪ ወንጀሎችን እየመረመረ ሳለ ሜታ ትራንዛክሽን የሚባል ድርጅት ላይ ይደርሳል። ሜታ ትራንዛክሽን የሚባለው የእርዳታ ድርጅት ነው። የእርዳታ ድርጅት ሆኖ የፊንቴክ ሽያጮች በባይናንስ ወደ ሜታ ትራንዛክሽን ገብቶ ያገኘዋል ፌደራል ፖሊስ። ይሄን ጊዜ አንዳንድ ሰዎች ወደ ፌደራል ፖሊስ መጠቆም ጀምረዋል፣ ብራችን ይመለስልን የሚል ማለት ነው። በዚህ መካከል የገዙ ሰዎች ማለት ነው። አዎ ገና ያን ጊዜ አልተሟሟቀም፣ እንደዚህ ይሰጠናል የሚል ተስፋ ነበራቸው ብዙዎቹ። አንዳንዶቹ ግን ብራችን ይመለስ የሚል ወደ ፌደራል ፖሊስ 2-3 ሰዎች ወደ ፌደራል ፖሊስ መጥተው ነበር። በዛ ሰዓት አውንታ በርሲሳ የተሻለ ኢንፎርሜሽን ስላለው እሱን ኮንታክት አድርጉት የሚል እንትን ይደርሳቸዋል ማለት ነው። ፌደራል ፖሊስ እኔን ይደውልልኝና በራሴ ወጪ ሁለመናዬን ችዬ ወደ ፌደራል ፖሊስ ተቀላቀልኩ ማለት ነው። ያን ጊዜ ወደ ፌደራል ፖሊስ ስቀላቀል ኮሚሽነር ብርሃኑ ይባላል ኃላፊ የነበሩት። አሁን ለምስራቅ አፍሪካ ምናምን ተሹመው ወደ ኬንያ ሄደዋል። ቃል በቃል የነገረኝ ነገር ፌደራል ፖሊስ ላይ ተጠግተ የተለያዩ እንዳሉ አይደለ እንደነ መንሱር ማንቃረር ምናምን እንደሱ ታረክ ከሆነ አስራሃለሁ። ይሄን ወንጀል ግን ዳር የምታደርስልኝ ከሆነ የማደርግልህን አታውቅምና ከነዚህ ክሩ አቋቋመ። የፖሊስ አለበት፣ የአቃቢ ህግ አለበት፣ የፋይናንስ ወንጀሎች መርማሪዎች አሉበት። ብዙ ናቸው፣ 1-5 ይሆናሉ። እዛ ውስጥ እኔ ወንጀሉን በማብራራትና ማስረጃ በመስጠት ፓርቲሲፔት አደረኩ ማለት ነው እዛ። ከዛም በኋላ ጉዳዩ እየሰፋ መጣ። ውስጡ የመኪና ሽያጭ ብቻ ሳይሆን የድንበር ተሻጋሪ ወንጀሎች አሉበት፣ ህገወጥ የሰዎች ዝውውር ነበረበት፣ መኒ ላውንደሪ ነበረበት፣ አደገኛ ወንጀሎች ነበሩበት። ከዛም በኋላ ይሄ ነገር ተጠናቆ ኦልሬዲ ፋይሉ ተጠናቆ በተዘጋጀበት ሁኔታ ፊንቴክ ላይ ያሉ ሰዎች እንደገና ግር ብለው የአዲስ አበባ ፖሊስ ኮሚሽን ሄዱ። የአዲስ አበባ ፖሊስ ኮሚሽን ገና ወንጀሎቹን መርምሮ ሳይጨርስ ሰዎቹን መያዝ ጀመረ። ለምሳሌ ፊንቴክ ባለቤት ዳንኤል ዮሐንስን ያዘው፣ ግን ምርመራውን አልጨረሰም ነበር። ፌደራል ፖሊስ እዚህ ጋር መች ነው ሰዎቹን የምንይዛቸው የሚል ፕሮግራም እያወጣ ያለ ፌደራል ፖሊስ ዳንኤል ዮሐንስን ሲይዘው ግርማይ ገብረ ሚካኤል ያን ጊዜ ይመስለኛል ከአገር ይወጣ። ስለዚህ ዳንኤል ዮሐንስን ይዞ ፍርድ ቤት ሲያቀርበው ፍርድ ቤት በ200,000 ብር ዋስ እንዲፈታ ሲለቀው
ፌዴራል ፖሊስ ይሄን ሰማና ወንጀሉ ከአዲስ አበባ ፖሊስ ውጪ ስለሆነ ጉዳዩን ኦልሬዲ እኔ ሰርቼ የጨረስኩ ስለሆነ ወደ እኔ አንጡት ብሎ ዳንኤል ዮሐንስን ከአዲስ አበባ ፖሊስ ወደ ራሱ ወሰደው ማለት ነው። በዚህ መካከል ግን ግርማይ ገብረ ሚካኤል ከሀገር ወጣ። እንግዲህ አሁን ስራዬ ግልጥ እያለን ልመጣ መሰለኝ። ፖሊሶቹን መረጃ በመስጠት በራስ ወጪ ማለት ነው መረጃ በመስጠት የወንጀሉን ውስብስብነት በማስረዳት እና ከተቻለም ደግሞ አሁን ላይ እንደ ምስክር ሆኖ እስከ መቅረብ ድረስ የደረሰ ትብብር ነው የተደረገው። በመልካም ፈቃደኝነት የተደረገ ነው። ሜቢ የሪሌሽንሺፓችን ይሄ ነው እንጂ ሌላ በድርጅት ተቀጥሬ ወይም ደግሞ የሆነ ነገር ተከፍሎኝ የሰራሁት ነገር የለም። የዜግነት ድርሻዬን በዚህ ደረጃ ነው የተወጣሁት። ተክሌ ስንቅና ትጥቁስ ነበረ መቼም ይሄን ያክል አንድ ፌዴራል ፖሊስ ጋር እንደዚህ ከሰራህ አንድ በሲቪል ሆነህ ፖሊስ ቢሆን መታጠቅ አለ፣ ስልጠናው አለ፣ ራስን መከላከሉ አለ። እንዳንተ ደግሞ በሲቪል ለሚኖር ሰው ደግሞ እንዲህ አይነት ኬዝ ውስጥ መግባት ራሱን የቻለ ሪስክ አለው። ይሄን እየሰራህ ነው በሚል በመሃል ግን እንደው ጥበቃም ወይም ደግሞ አንተንም ማስታጠቅ ነገር ነበረ? በዚህ ዋናው ነገር ሰው እንደዚህ አይነት ነገሮች ትጥቅ አይደለም የሚያድነው። የሚያድነው ሲስተማቲክ መሆን ነው። ሲስተማቲክ እነሱ ሰፈር አለመድረስ ነው። እነሱ ሰፈር አልደርስም፣ እኔ ሰፈር ከደረሱ ደግሞ የማመልጥበትን ወይም ደግሞ ከነሱ ጋር ግብግብ የማልፈጥርበትን መንገድ መድረስ ነው። አሁን ድረስ እነሱ የት እንዳለው አያውቁም፣ እኔም የት እንዳለው አልነገርኳቸውም። እንደዚህ ሶሻል ሚዲያ ከማስፈራራት ውጪ ሰፈሬን አያውቁትም፣ ሰፈራቸውን አላውቃቸውም። በዚህ ርቀት ውስጥ ነው ያለ ነው እንጂ ጠባቂ ባለበት ሀገር፣ ህግ ባለበት ሀገር ጦርነት ጥይት ይዞ የሚዋጉበት አግባብ አይኖርም። ሲጀምር ለወደፊቱም አይኖርም። ከመጡ መምጣት ነው። ከፎከሩ ደግሞ ያው ፈሪ ናቸው ያስታውቃሉ። እስካሁን ሰፈራቸው አልደረስኩም፣ እነሱም ሰፈር ያመጡ። በነገር ላይ ኮሚሽነሩ ይሄን ጉዳይ እንደነሱ እንዲህ ወለም ዘለም ከሆነ አለቅህም፣ በትክክል ደግሞ ከሰራሃው ማደርግልህን አላውቅም አታውቅም ያሉት አለ። እሱን ጥያቄ ያዝልኝና ከዛ በፊት ፊንቴክ የሚል ድርጅትን ደጋግመህ እንደሰራ ሄሎ ታክሲንም ወደኋላ በደንብ እንደምታቅሰው ፊንቴክ ማለት ምን ማለት ነው? ካገኘኸው ፊንቴክ ማለት እንግዲህ የቻይና ካምፓኒ ነው። የቻይና ካምፓኒ ሆኖ ፋይናንስ እና ቴክኖሎጂ ማለት ነው። ፋይናንስን በተሻለ ቴክኖሎጂ መምራት ነው። አሁን ሀገራችን ውስጥ መኪና አስመጪ ነው፣ መኪና አስመጪ አይደለም። እስቲ ሁላችሁም ጎግል ላይ ግቡና ፊንቴክ ስታርታፖች ናቸው። ፊንቴክ ስታርታፖች በየሀገሩ የተለያዩ ሀገራት ፊንቴክ ስታርታፖች አላቸው። እነዚህ ስታርታፖች ዲጂታል ገንዘብ ማዘዋወሪያዎች ናቸው። በዲጂታል መልክ ገንዘብ ይዘዋወርባቸዋል። ኢትዮጵያ ውስጥ እነ ቻፓ እነ ዲጂታል እቁብ የተለያዩ አሁን ማላስታውሳቸው 7 ስታርታፖች ናቸው ፊንቴክን የመሰረቱ። ፊንቴክ ማለት በዚህ ስታርታፕ ውስጥ ገንዘብ ማዘዋወር ነው እንጂ ስራው መኪና ማስመጣት አይደለም። ንግድ ፈቃዱም እንደዛ አይልም ሲጀምር። ሄሎ ታክሲም ኢዝ ብሮከር ነው። ሄሎ ታክሲም ጭምር መኪና ማስመጣት ፈቃድ የለውም። በደንቡ እንድጠይቀኝና በደንቡ እንዳብራራልን እፈልጋለሁ ከመጀመሪያ ጀምረን ማለት ነው። ስለዚህ እነዛ መኪኖች ታዲያ በማን የመጡ ናቸው ያስረከባቸው? ወደ 250 300 ሊጠጉት ጅቡቲም ድረስ ወስዶ ያስጎበኛቸው። እንግዲህ እኔ ክሊር የሆነው ነገር የተለያዩ ሰዎች ናቸው። የተለያዩ ሰዎች ያስመጧቸው ናቸው። ኦልሬዲ ጅቡቲ ላይ ሌላ ካምፓኒ አላቸው ከቢዋይዲ ጋር ሪሌሽንሺፕ ያለው ካምፓኒ። ሲምፕል ኤግዛምፕል የምነግርህ እዛ ላይ ጅቡቲ ላይ የታዩት መኪኖች ሌላ ግቢ ውስጥ ታይተዋል። ራሳቸው ቻንሲያቸው ራሱ የሆነ ሞተር ቁጥራቸው ራሱ የሆነ ሌላ ድርጅት ሲሸጣቸው ታይተዋል። እዛ ጋር የነበረው ሿሿ ነው። ዝም ብለው ሲጀምር ጅቡቲ የሄዱ ሰዎች የራሱ የካምፓኒው ሎቢዎች ናቸው። እነዛ ሰዎች ለድራማ የተቀመጡ ሾርት ሙቪ የሚሰሩ ናቸው። እዚህም እንትንም የመጡት አንድ ዝም ብለ ኤግዛምፕል ልንገር። አሁን ላይ ቻይናዎች ለፌዴራል ፖሊስ ጥቆማ አድርሰዋል።
356 ነው 256 መኪኖች ፊንቴክ ኢንቨስትመንት ተቀብሎኝ ገንዘብ አልሰጠኝም ብሎ ጥቆማ ሰጥቷል። አሁን ላይ መጥቶ ማለት 10% ነው የከፈለኝ የሚል 356 መኪኖች በዛ ጋር እንትን ሰርተውታል። ስለዚህ ሙሉ ለሙሉ ፊንቴክ ኢንቨስትመንት የሚባለው ካምፓኒ መኪና የማስመጣት ፍቃድ የለውም። ሊሰራው ያሰበው ይመስለኛል አሊ ከሚባል ሰውዬ ጋር። አሊ የሚባለው ሰውዬ መኪና አስመጪ ነው። ስለዚህ እሱ ገንዘቡን ይሰበስባል። ኦልሬዲ ፋይናንስ ነው የሚሰራው፣ ዲጂታል ፋይናንስ ነው የሚሰራው ብያለሁ። ስለዚህ መኪና እናስመጣለን፣ እንደዚህ ሾው ይሰራል። ገንዘቡ ሊታጠብ ነው የታሰበው የሚመስለኝ። ሄሎ ጋር ብንሄድ መኪና የሚያስመጣው ማን ነው? ኦክሎክ ሞተርስ ነው። ሜቢ ኦክሎክ ሞተርስ ማለት ደረጀ ኃይሌ፣ ለደረጀ ኃይሌ ሴፉ ፋንታሁን ላይ መኪና የሸለሙ ማለት ነው። መኪና አንድ ልጅም አለ፣ ረጅም ልጅ፣ መኪና ካልሰጣችሁኝ የኢትዮጵያዊነቴን ዜግነቴን ቀይራለሁ ያለ ረጅም ልጅ። አዎ ነገው እነዚህ አምባሳደሮች ናቸው ለኦክሎክ። መኪና የሚያስመጣው ኦክሎክ እንጂ ሄሎ ታክሲ አይደለም። ፊንቴክም መኪና የማስመጣት ፍቃድ አልነበረው። የኮሚሽነሩ ቀደም ይሄኛውን ጨርሰ ነው ወደዚህ ዝርዝሩ ጉዳይ ስለምንገባ እዛው ጨርሰ ነው እንግባ ብዬ ነው። ማደርግልህን አላቅም። ይሄን ጉዳይ እስከ ጥግ ከክሩ ጋር ስራ ሲሉ መጨረሻ ላይ አደረከው። አሁን ኦልሞስት በአብዛኛው ጉዳዩ ወደ አቃቤ ሕግም ወደ በምርመራ ደረጃም በፖሊስ እጅ ነው ያለው። ኮሚሽነሩ በእርግጥ በስራ አጋጣሚ ወደ ኬንያ ሂደዋል። ምናልባት እዛም ይሁኑ እዚህ ተቋም ስለነበረ ይመሩ የነበረው ውለታው ምን ነበር ብዬ ነው በዛው የተወሰነ እንግዲህ አልታወቀም እየተጠበቀ ነው። ግን እኔ ፌደራል ፖሊስን አይደለም የምጠብቀው። ፌደራል ፖሊስ የዜግነት ግዴታዬን ተወጥቻለሁ። የተለያዩ ጫናዎችን ያለብኝን ጫናዎችን ቀንሶልኛል። እኔ የምጠብቀው ከሱ ሳይሆን ከሸማቾች ጥበቃ ባለስልጣን ጠብቃለሁ። ቢያንስ ቴንኪውን ጠብቀዋለሁ ከሸማቾች ጥበቃ ባለስልጣን። ከፌደራል ስነ ምግባርና ጸረ ሙስና ኮሚሽን ቢያንስ ቴንኪው ጠብቃለሁ። ከህዝብ እንባ ጠባቂ ተቋም ይሄን እጠብቃለሁ። ፌደራል ፖሊስ እንኳን የዜግነቴን ተወጥቻለሁ። ደስ ባለኝ ሰዓት ሄጄ የገባችሁልኝ ፕሮሚስ መልሱ እንትን ማለት እንችላለን። በአፍ ስለተገባባን ኦልሬዲ የተሰጠኝን ሚሽን ከሚጠበቅብኝ በላይ ዳር አድርሻለሁ። ብቻዬን አይደለሁም። ክሮች ነበሩ፣ የተለያዩ ክሮች፣ የተለያዩ ፕሮፌሽን ያላቸው ክሮች ነበሩ። እኔም የተሰጠኝን እንትን እዚህ ድረስ አድርሼዋለሁና ቃል ገብቶልኝ ነበር። እጃችሁ ከምን ልላቸው ይችላል። እጅ ብቻ ላይሆን ይችላል፣ ባይዘ ምስጋናም ሊሆን ይችላል። ሲቪል ሜምበርም ሊያረጉኝ የሚችሉበት ይኖራል። እምረዳቸው ከሆነ ደግሞ ፋይናንስ ነክ ነገሮችን ኢንቨስቲጌት ላረግላቸው የ10 ምናምን ዓመት ኤክስፒሪየንስ ያለኝ ሰው ስለሆነ በዚህ በኩል ላግዛቸው እችላለሁ። አልሄድኩም። ሲሄድ እንግዲህ እንደዛ አንድ ጊዜ መንሱርን ልጠይቅ ሄጃለሁ። በዚህ አጋጣሚ ሄጃለሁ ሳይሆን በስልክ አናግሬዋለሁ። ሰምተሃል? ይሄንን መንሱር ጀማልን? አዎ፣ እቺ የተባባላችኋት ወደ እሷ በስልክ ነው ወደ እሷ መጣ ነው። እሺ፣ እዚች ጋር በተለያዩ የመንግስት መስሪያ ቤቶች በሙስና በኮንትሮባንድም እንደዚህ ከመንግስት ካዝና ከምን ሊሸሽ ሲል ያስያዘ የጠቆመ 20% 30% መንግስት ይሰጣል በአሰራሩ። ምናልባት ከ1.7 ቢሊዮን ብር በላይ ነው አሁን ከፊንቴክ ሰዎች ተጨበረበሩ የሚባለው። ይሄ ዳናውን ተከትሎ ከያዘውና ይሄን ብር መንግስት ገቢ ካደረገ ሜቢ ከዚህ ኮሚሽኑ ከዚህ ሊሆን ይችላል ያንተ የምትጠብቀው ማለት ነው። ውለታህን አንረሳም ሲባል የተለያዩ ኮንትሮባንዶችን በመጠቆም ሂደት ውስጥ የራሱ ካሽ የሚያስገኙ ነገሮች ላይ ኮሚሽን ይከፍላል። አሁን ትልቁ ስህተት እዚህ ጋር ነው። አሁን እንድታስተላልፍልኝ ጭምር የምፈልጋቸው አንደኛው መንግስት በወንጀል ነው የሚፈልገው፣ ወንጀል ነው እንጂ አሁን ብዙ ሰዎች የፊንቴክ ሰዎች ምን እያሰቡ መሰላው? መንግስት ከሶ ብራችንን ያስመልስልናል። ይሄ የፍትሐ ብሔር ጉዳይ ነው። ፍትሐ ብሔር ነው የሚያየው። ፍትሐ ብሔርን ከሰው እንትን ማለት ያለባቸው እራሳቸው ናቸው። የወንጀል ጉዳይ 19 አይነት የወንጀል ጉዳዮች ውስጡ ስላሉበት መንግስት እያየ ያለው የወንጀል ጉዳዮችን ብቻ ነው። ስለዚህ ቪክቲሞች
እንትን ማለት ያን ፍትሐብሔር በፍትሐብሔር ራሳቸው ናቸው መክሰስ ያለባቸው። ስለዚህ መንግስት የያዛቸው የዘጋቸው አካውንቶች አሉ። እነዚህን አካውንቶች እንዳይከፈት አስደርጎ የተለያዩ አርቲስቶቹም ሆነ ፊንቴክ ኦልሬዲ ሸሽቷል ከሀገር። ብር ያለው ብር ኦልሬዲ ይታወቅና በፍትሐብሔር ከሰው እንትን ይላሉ። ስለዚህ እኔ ፌዴራል ፖሊስ ጋር የሰራሁት በወንጀል ጉዳይ ነው። ወንጀል ጉዳይ ደግሞ ብር ገንዘብ የለው፣ ገንዘብ ማውጥቶ የሚሰጥ ገንዘብ የለው። ስለዚህ በገንዘብ ጉዳይ አጠብቀው ሜቢ ከራሱ በጀት ላይ ቴንኪው ሊለኝ ከቻለ እንጂ በዚህ በገንዘብ ጉዳይ ላይ አይጠበቅም። ራሱ የሚሰጥ ፌዴራል ፖሊስ የሚሰጥ ዲግኒቲ ያለ ያንን ዲግኒቲ ፈልገዋለሁ፣ በጣም ፈልገዋለሁ። ምክንያቱም እነዚህ እንዳይጨማለቁብኝ ምክንያት ሊሆን ስለሚችል ከገንዘቡ በላይ እሱን ፈልገዋለሁ። የበለጠ ስራ እንድሰራ ስለሚያበረታታኝ ማለት ነው። ቅድም ስታነሳልኝ የፊንቴክ የመኪና ማስመጣትም አክሎክም በምንድነው ሄሎ ታክሲም አክሎክ እነሱ የማን ናቸው ታዲያ? ሄሎ ታክሲ ከፊት ለፊት ሆኖ ነበረ ሲሸልም ሲሰጥ የነበረው። አሁንም ቢሆን ፊንቴክ ነው ኃላፊነቱን ወስዶ እንዲያው መጣላለሁ። በዋናነት እኔ በተለየ ማህበራዊ ጉዳይ ላይ በደንብ ትኩረትን አድርጎ እንደሚሰራ ሚዲያ በተለይ ታዋቂ ሰዎች የአርቲስቶች እነዚህ አንጋፋ ሀገር የሆነ ነገር እንኳን ቢሆን ላንተም ተው የሚላኩ የህዝብ ፐብሊክ ፊገር የተባሉ ሰዎች ወደዚህ ጉዳይ ገቡ ተብሎ ሲጠየቅ አንዱ የነሱም መልስ የነበረው ንግድ ፍቃድ አይተን ተፈራርመን ባለስልጣናት በቦታው ተገኝተው የሚል ነው። ሶ ታዲያ ምንድነው የሆነው? ያኛውም የማን ነው? ፊንቴክስ የማን ነው? አሁን ወደ ሀሳባችን ተጠቅልለን እንምጣ። ሄሎ ታክሲ እንዴት ተመሰረተ? ፊንቴክ እንዴት ተመሰረተ? ከፊንቴክ ቀጥሎ ያሉ ፕሮግራሞች ምን ነበሩ የሚለውን ሰፋ አድርገን እናያቸው። የአዲስ አበባ መስተዳደር የላዳ ታክሲዎችን ከአገልግሎት ውጪ ሊያደርግ ፈልጎ የቀረጥ ነፃ መብት ለነዚህ ላዳን ወደ ኤሌክትሪክ መኪኖች ለሚቀይሩ ወደ ዘመናዊ መኪኖች ለሚቀይሩ አስመጪዎች ፍቃድ ሰጥቷቸው ነበር። እሱም ኤላ አውቶ ይባላል። ኤላ አውቶ ማለት ታክሲዬ የሚባል ሜቢ ታክሲዬ የሚል አዲስ አበባ ላይ አንዳንድ መኪኖች ላይ አይተን ለእነሱ ነው ፍቃድ የተሰጠው። ፍቃድ ኦልሬዲ ከቀረጥ ነፃ መብት ኤላ አውቶ ለነሱ ተሰጥቷል በጊዜው። በዚህ ምክንያት ንግድ ባንክ ላይ ብር ሴቭ እንዲያደርጉ ላዳ ታክሲዎች ብቻ ላዳ ታክሲ ያላቸው ብቻ መቀየር የሚፈልጉ የእሱም ጉዳይ ጥብቅና በጣም ረጅም የሚያስኬድ ነው የኤላ አውቶ። እኛ ኢትዮጵያውያን ደግሞ ያው የእንትንነት አለብን አይደል? የመስገብገብ ሁላችንም አይደለንም። የተመዘገቡት ላዳ ታክሲዎች ያሏቸውም የሌሏቸውም የተመዘገቡ። ስለዚህ ላዳ ታክሲ ያላቸው ሰዎች ሮመር አነሱ፣ ቅሬታ አነሱ። ስለዚህ አዲስ አበባ መስተዳድር ላዳ ታክሲ የሌላቸውን ሰዎች ከዚህ ውስጥ ማውጣት ነበር። ከዚህ ውስጥ ሲወጣ ዳንኤል ዮሐንስ ይሄኔ ነው ብቅ ያለ። ዳንኤል ዮሐንስ መጀመሪያ ሲጀምር ክሊፕ የሚሰራ ሰው ነበር። እስቲ ጀምሩ ጎንደርኛ ሙዚቃ መቶ በሀገርኛ የሚል ዘፈን ላይ ታየዋለህ። ሌላም አንድ ዘፈን እሱ ጋር ታየዋለህ። ሌላም አንድ ዘፈን ላይ ታየዋለህ። ሜቢ እንትን ብየዋለሁ፣ ፖስቸዋለሁ። ከዛ ተነሳና ፓስተር ሆነ። ከፓስተርነት የሰው ቤት አሽጦ እነዩ ጩፋን እነንትናን ከእነንትን ጋር ትግል ስለገባ ሊያሸንፋቸው ስላልቻለ ፓስተርነቱን ወዲያው ገልብጦ ደግሞ ሄሎ ታክሲ የሚባል ድርጅት አቋቁሞ የአዲስ አበባን ታክሲዎች 4 ሄሊኮፕተር ጭምር ገዝቼ 4 ሄሊኮፕተር አስበዋል። በኔትወርክ አገናኘውና ሄሊኮፕተር ስፈልግ አሁን እኔ ከቃሊቲ መገናኛ ለመሄድ በሄሊኮፕተር ለመሄድ ከፈለግ እንደ ታክሲ ሄሊኮፕተር ጠርቼ አደርሳችኋለሁ በሚል አደገኛ ስከፋ እና የተለያዩ ታክሲዎችን ያን ጊዜ ራይድ ገና እየጀመረ ነበረ። እንደ ራይድ አገናኝቼ እንትን እላችኋለሁ ብሎ ወዴት ይሄዳል? እሱ ወደ ቱሪዝም ኮሚሽን ይሄዳል። ባህልና ቱሪዝም ይሄዳል። ባህልና ቱሪዝም ይፈቅድለታል። ከጉምሩክ ጋር በመሆን ከገቢዎች ጋር በመሆን የነፃ ቀረጥ መብቱን
ይፈቅድላቸዋል። ለኤላ አውቶም ታክሲዬ በሚለው ለሄሎ ታክሲም ይፈቀድላቸዋል። ሁለቱም ካምፓኒዎች የተለያዩ ባህሪያት በማምጣታቸው ምክንያት ደንበኞች እንኳን በስተመጨረሻ ሁለቱም ተከለከሉ። መኪና ማስመጣቱን ማለት ነው። ሄሎ ታክሲ መኪና ማስመጣቱን የተሰጠውን መኪና ማስመጣቱን ለማሰጠው ለኦክሎክ ሞተር ሰጠው። አህመዲን መሐመድ ይባላል ቃል ለሱ ሰጠውና እሱ እንዲያስመጣለት አደረገ። ይሄ አደገኛ ወንጀል አለ። መብቱን ነው እያስተላለፈ ያለው። የንግድ ፍቃድን ከስር ይላል። ይሄ ማስያዣ መሆን አይችልም። ይሄ ንግድ ፍቃድ ይላል። ንግድ ፍቃድ ሲወጣ እንዴት ንግድ ፍቃዱን ሰጠው ማለት ምንድን ነው? ንግድ ፍቃዱን አይደለም የነፃ ቀረጥ መብቱን እሱ ማስመጣት ስለማይችል ሄሎ ታክሲ ማስመጣት ስለማይችል በጣም ግሩም ኦክሎክ ሞተርስ እንዲያስመጣ ለሄሎ ታክሲ ነው የተሰጠው። ሄሎ ታክሲ ነፃ ከቀረጥ ነፃ ለማስመጣት መስፈርቶች አሉ። ያን መስፈርት አሟልቶ ተሰጠው። ከዛ በኋላ ለሌላ ሰው ለመስጠት ለዛኛውም ሰው ከቀረጥ ነፃ ለማስመጣት መብት የሚሰጠው የመጀመሪያ ሰጪው መስሪያ ቤት ነው ሊሆን የሚችለው። እንዴት አሁን እዚህ ጋር ነው ስህተቱ የተፈጠረው። የባህልና ቱሪዝም ይሄን የቀረጥ ነፃ መብት የተሰጠው በቱሪዝም ስራ ለሚሰሩ መኪኖች ነበር። በቱሪዝም ስራ እንዲሰራበት ነበር የቀረጥ ነፃ መብት እንትን ያለው። እዛ ጋር ሲሄድ ደግሞ ገቢዎች ደግሞ ለአንተ የተሰጠው ለምንድን ነው ለእንትን ያዘዋወርከው የሚል ጥያቄ አመጣ። ስለዚህ ንግድ እየተሰራ ነው ማለት ነው። ሄሎ ታክሲ ለኦክሎክ አይነት ሴንስ ነው የነበረው። በዚህ ምክንያት ነው ባይዚ የቀረጥ ነፃ መብቱም የተከለከለ። የቀረጥ ነፃ መብቱ ሲከለከል እኔ ጋር ያለኝ ማስረጃ 401 ሚሊዮን ብር ከሄሎ ታክሲ ወደ ኦክሎክ ተሸጋግሯል የሚል ሴቲቷንም አግኝቻታለሁ። በጊዜው ስራ አስኪያጅ የነበረችው እንግዳ ትባላለች። የሄሎ ታክሲ ከዛም በኋላ በዚህ መካከል የኤላ አውቶም እስካሁን ድረስ እልባት አላገኘም። መኪናቸውን ሸጠው ብራቸውን ሰጥተው እስካሁን ድረስ እልባት ሳያገኝ የሄሎ ታክሲም አንዴ ወደዛ ሲል ግማሹ በግሉ ሲሄድ ግማሹ ስፖርት እንትን ሲል የሄሎ ታክሲ ህልውና አበቃና ንግድ ፍቃዱ ተሰረዘ። ህልውናው ጠፋ ማለት ነው። ከዛን ቀስ ብለው ግርማይ ገብረ ሚካኤል የ2010 የዓለም ዋንጫ እንደ ኢሮፓውያን አቆጣጠር 2002 የኢትዮጵያ አቆጣጠር ላይ የደቡብ አፍሪካ ዓለም ዋንጫ ላይ አስከሎካን ትሬዲንግ በሚል ወደ ደቡብ አፍሪካ ልካችኋለሁ ብሎ ብር ይዞ የጠፋ ሰው ነው። ከዛም በኢንተርፖል መጥቶ ፍርድ አግኝቶ በይቅርታ የተለቀቀ ሰው ነው ግርማይ ገብረ ሚካኤል። እሱና የሄሎ ታክሲው ዳንኤል ዮሐንስ በጋራ 3.5 ሚሊዮን ብር ያወጡና በ7 ሚሊዮን ብር ፊንቴክን ይመሰርቱ። አሁን ያንን ሁሉ መኪና በ7 ሚሊዮን ብር ካፒታል ነው ወይ ያስመጡት? እንትና ትጠይቅልኛለህ። ፕሮሞተሮች ንግድ ፍቃዱ ላይ የሚለው 7 ሚሊዮን የስራ ዝርዝሮቹ የሚለው መኒ ትራንስፈር የማድረግ ነው። ወደ ድላይ የኮሚሽን ስራ ነው። የኮሚሽን ስራ ነው ስራው የሚሰራው። ስለዚህ መኪና አስመጣለሁ ሲል ይሄን ነገር አይተናል የሚሉት በዚህ ምክንያት። ስለዚህ እዚህ ጋር ነው አሁን የኔ ስራ የሚጀምረው። ንግድ ፍቃዱ 7 ሚሊዮን ብር ነው የሚሆነው። 7 ሚሊዮን ብር ሆኖ እንዴት ነው መኪና ላይ ያስመጣ የቻለው ብዬ ስል ንግድ ፍቃዱ ላይ ስልክ ቁጥር አገኘ። ያ ስልክ ቁጥር የማን ነው ብዬ ሰዎችን ስጠይቅ የዳንኤል ዮሐንስ ሆኖ አገኘሁት። ዳንኤል ዮሐንስ ማን ነው ብዬ ስጠይቅ ደግሞ ሜቢ ይሄን አስፈላጊ ላይሆን ይችላል ለጄኔራል ኖሌጅ እንዲሆን ዳዊት የሚባል ሰው አገኘሁ። ዳዊት የሚባል ሰው ደግሞ የምስራቅ አፍሪካ ኢንተርኔት ሶሳይቲ ዳይሬክተር ነው። እነዚህ ሰዎች አሉ። ከዛም በኋላ አጠናክሬ ስቀጥል የመመስረቻ ጽሁፎችን መፈለግ ነበረብኝ። መመስረቻውን ስፈልግ የሆነ ሰው አመሰግናለሁ በዚህ አጋጣሚ ሲሰጠኝ ግርማይ ገብረ ሚካኤል እና ዳንኤል ዮሐንስ ይላል። ግርማይ ገብረ ሚካኤል ማን ነው ብዬ ስፈልገው ያሁኑን ወንጀል አገኘሁበት ማለት ነው። ስለዚህ ነገሮች ላይ ስራ አስኪያጅ ማን ነው? ስራ አስኪያጁ እንትና ነው ሉል ሰገድ ነው ማለት የተያዘው ማለት እንትና ሉል ሰገድ ተይዟል። መጀመሪያ የተያዘው ቅር ካለ ሉል ሰገድ ምናምን እሱ ነው ስራ አስኪያጁ። እነሱ ከጀርባ ናቸው። ምንም እንትናም ዳንኤል ዮሐንስም አይታወቅም፣ ግርማይ ገብረ ሚካኤልም አይታወቅም።
ስለዚህ ከጀርባ ሆኖ ነበር ስራ የሚሰሩት። ስለዚህ ይሄን ነገር ወደ ውጭ ማውጣት አለብኝ ብዬ ወደ ውጭ አወጣሁት ማለት ነው። እያወጣሁ ሲሄድ ማንን አገኛለሁ? ቀጥሎ ዳሶማ ትሬዲንግ የሚባል አገኛለሁ። ዳሶማ ትሬዲንግ ማለት ነው እስጢፋኖስ ዮሐንስና ዳንኤል ዮሐንስ በጋራ የመሰረቱት። አየሁ ወዴት እየሄደ እንደሆነ። ከዛም በኋላ ላይፍ ላይን ኢንቨስትመንት የሚባል ደግሞ አለ። ቀጥሎ ላይፍ ላይን የመጨረሻው ይመስለኛል ከስሙ እንደምንረዳው የህብረተሰብን ብር በዚህ ደረጃ እንትን አድርጎ የራሱን ላይፍ ላይን አስይዞ የኛን ላይን አበላሽቶ የመጨረሻው ሊያደርግ ሲል ነው በመሃል እዚህ ደረጃ የደረሰው። አመጣጡ ይሄ ነው መስመሩ። በሁለቱ መካከል መቼም አቶ ግርማይ ገብረ ሚካኤልንና ዳንኤል ዮሐንስ እርስ በርስ የሚተዋወቁ ይመስለኛል። ልክ እንደ ገዢዎቹ ዝም ብለው ጥቅም ያገናኛቸው አይመስልም። መሃል ላይ በሁለቱ መካከል ያለው የፊንቴክ ክፍፍል፣ የሁለቱ ሂደት፣ የሁለቱ ቁርኝት፣ የሁለቱ ደግሞ የጥቅም ተጋሪነት በምን ደረጃ መመስረቻ ጽሁፉ ላይ ራሱ የድርሻ ይኖራል አይደለ? የአክሲዮን የሼር የምን አለ? እሱን እንድታብራራልኝ ብዬ ነው። 50-50 ነው። 50-50 ነው እንትናችሁ። አዎ 3.5 ሚሊዮን ብር ነው። አሁን ይኸውልህ እንደው ጤነኛ አይምሮ ላለው ሰው በጊዜው 2.8 ሚሊዮን ብር አካባቢ የሚገዛ ቢዋይዲ ያለ ኢንተረስት 950 ሺህ ብር ሸጥልሃለሁ፣ ያለ ኢንተረስት በ5 ዓመት ትከፍላለህ ሲባል ጤነኛ አይምሮ ላለው ሰው ይሄ ንግድ ነው ወይ? ንግድ ከሆነ ትርፍ ለማግኘት አይደለም እንትን የምንለው እና በኪሳራ የሚሸጥልኝ ምን ስለሆነ ነው ብሎ ማሰብ ነው። ይሄን ስታስበው ወይም መኒ ላውንደር ያለ የተከማቸ ኢትዮጵያ ብር አለ እሱን ለማጠብ ያስችላል፣ ወይም ደግሞ እንደለመዱት ይዞ ሊጠፉ ሊሆን ይችላል ብሎ መጠርጠር ያስፈልጋል። ስለዚህ እነዚህ ስካመሮች ሃይ ፕሮሞሽን ባህሪያቸው ነው። ሄሎ ታክሲ ላይ ሃይ ፕሮሞሽን ነበረበት፣ የማይታመኑ ፕሮሞሽኖች ነበሩ። ሄሎ ታክሲ ላይ ዘሴም ናቸው። ይሄ ደግሞ የስካመሮች አንደኛው ባህሪ ነው። ይሄ ምንድነው የሚሆነው? የትሪ የግንድ ዛፍ አይነት እንትን ይመጣል። ያ ተበዮች ሊሚትድ ናቸው። አሁን ለምሳሌ ኢትዮጵያ ህዝብ 120 ሚሊዮን ህዝብ ቢሆን ከ120 ሚሊዮኑ ሊሚትድ ነው። ሊያጭበረብሩ የሚችሉት 120 ሚሊዮኑ ነው። ስለዚህ ያልቃል ማለት ነው። ፊንቴክም ሊሚትድ የሆነ የተበዮች ነው ያሉት። ስለዚህ መጀመሪያ አካባቢ ሃይ ፕሮሞሽን ይሰራና እውነተኛ ፊገር ይሰጣል። መጀመሪያ አካባቢ እኮ ተሰጥቷቸዋል መጀመሪያ ዙር። ይሄ ግን ያንን ትሪ ለማምጣት ነው፣ ያንን ዛፍ ቅርጽ ለማምጣት ነው የተደረገ እንትን ነው። ሰዎቹ እየገቡ ሲሄዱ የድርጅቱ እንትን እየሟሸሸ ይመጣል። በዚህ ነው ልናቀው እንትን የሚለው። ስለዚህ አንድ የቢዝነስ ፍልስፍና የለውም። ኦልሬዲ ቢዝነስ ለፕሮፊት ነው። ሁለተኛው ደግሞ እስካም መሆኑ ያስታውቃል። ፕሮሞሽኑ የተጠቀሙበት ፕሮሞሽን ማለት ነው። በዚህ ምክንያት ነው ኦልሬዲ የሚያስታውቃል። ወደ ቅድሙ ወደ ይሄን ጉዳይ ይዘው ስትመጣ ወደ ሚዲያ አስታውሳለሁ እኔ ራሴ የታደረጋችሁት ማስታወቂያ እንደዚህ የምትሰሩት ንግድ ፈቃዱ ይሄ አይደለም እንዴ ስትል ነበረ። ወደ አርቲስቶቹ ጉዳይና ወደ ታዋቂ ሰዎቹ ጉዳይ ልመጣ ነው። አንዱም በአርቲስቶቹ ቤተሰብን በነዛም አካባቢ መሰማው ለእስራቸው ምክንያት አንተን አድርገው ነው የሚጠቅሱት። የማህበራዊ ሚዲያውን እኛ እንዳጭበረበርን አድርጎ ሳለው ገንዘብ የከፈለ ሰው ደግሞ በባህሪው ድንጉጥ ነው። ስለዚህ እኛ እንድንታሰር ምክንያት ሆነ እንጂማ እኛ እንትን ዶክመንት አይተን ማስረጃ አይተን እንደገና ደግሞ ሲያስረክቡ አይተን አብዛኞቹ ከሁለተኛ ከሶስተኛ ዙር ማስረከብ በኋላ የገቡ ናቸው። ስለዚህ ይሄን አይቶ አለማመን የመንግስት ባለስልጣናት በቦታው ሲገኙ ሲያስረክቡ አንድ የመንግስት ባለስልጣን ተገኝቶ ቁልፍ ከሻጭ ወደ ገዢ ሲያስረክብ እንደማየት የበለጠ በቴሌቪዥኖች በሌሎች ጣቢያ እንደማየት የበለጠ ከማየት የበለጠ ማስረጃ ምን ኑሮ ነው? እኛም ራሱ እኮ ቪክቲም ነን ከሆነም ራሱ ነው የነሱ መከራከሪያ። እነሱ በአንተ ይሄን ጉዳይ ይዘህ በመምጣትህና የህዝቡን የሞብ በቃ ይታሰሩ የሚለውን ነገር ፈጠረብን፣ እነሱ ታሰር የሚል ሀዘን አለባቸው በአንተ። መልስህ ምን ነው? በማዘናቸው ደስታዬ በጣም ወደር የለውም። በዚህ በመታሰራቸው አዝናል። ግን እንኳን በመታሰራቸው እኔ አላዝንም። እኔ እኮ ከዚህ በፊት እንደማስረዳ ኢትዮጵያ ውስጥ ሌብነት
በህግ አግባብ የግድያ ፍርድ ሊሰጠው ይገባል ብዬ ነው የምከራከረው። ኢትዮጵያ ከዚህ ከሌብነት ስቅላት የምትወጣው ሌብነት የተባለው በሽታ በአደባባይ የስቅላት ወንጀል ሆኖ ሲበየን ብቻ ነው ብዬ ነው የማስበው። ይሄን የማስብ ሰው ሰንበዲ እስር ቤት ገባና አይሟሟም እኮ ከዚህ ገብተን እናውቃለን እኮ አይሟሟም። ግን ህጉን ያወጣሁት እኔ አይደለሁ። ህጉን ያወጣሁት መንግስት ነው ያወጣው፣ ፓርላማ ነው ያጸደቀው። የ150 ሚሊዮን ህዝቦች ተወካዮች ናቸው ይሄን ህግ ያጸደቁት። ስለዚህ በአሳሳች ማስታወቂያ ምክንያት ህብረተሰብን አሳስተሃል ብሎ መንግስት ከያዛቸው እኔ ልሆን አልችልም። እኔ ፓወሩም የለኝም ሲጀምር። ሁለተኛው አይተናል የሚሉት ነው። እንዳላዩ ማረጋገጫ እንዲሆነኝ ሁለት ምሳሌዎችን ልንገር። 7 ሚሊዮን ብር ካፒታል የተቋቋመን ሁለት ሰዎች ለዛውም በሌብነት ላይ የተመሰረቱ ሁለት ሰዎች ግርማ ገብረ ሚካኤል እና ዳንኤል ዮሐንስ የተባሉ ስሩ መሰረታቸው ሌብነት የሆነ ስራቸው በቤተሰብ ሌብነት ውስጥ ያሉ ሰዎችን አይቻለው ማለት የ7 ሚሊዮን ብር ካፒታል ያለው ካምፓኒ ያንን መኪና ያስመጣሉ ወይ ብለህ ስትጠይቅ አያስመጣም። ስለዚህ አላዩትም ማለት ነው፣ ወይ አይተውት ችላ ብለው አልፈውታል ማለት ነው። የማስታወቂያ አሰራር ህግጋት ድርጅቱ ህጋዊ መሆኑን እንጂ መነሻ ካፒታሉን የማጣራት የሱ የሌሎች የመንግስት አካላት ሊሆን ይችላል። እነሱ ማስታወቂያ ነው የሚሰሩት። ህጋዊ ነህ ወይ አይደለም ነው ስራው። አንድ ማስታወቂያ ሲሰራ ህጋዊነቱን ማረጋገጥ የማስታወቂያ ሰራተኛው ኃላፊነት ነው። የማስታወቂያው ባለቤት ኃላፊነት ነው ህጋዊነቱን። አለበለዛ በተጋነነ ማስታወቂያ ወይም ደግሞ ባልሆነ ማስታወቂያ ህብረተሰብን ታሳስታለህ። ይሄ በህግ ደረጃ የተቀመጠ ነው። የህግ ባለሙያዎች ማናገር ትችላለህ። በፍትሐ ብሔርም ያስቀጣል፣ በድጋሚ ወንጀልም አለበት፣ በውስጡ ወንጀልም አለ። አንድ ታዋቂ ሰው ለፐብሊክ ፊገር የሆነ ሰው ይሄ መርዝ አይደለም ወተት ነው ጠጡ ካለን እሱን አይተን የምንጠጣ ከሆነ እኛ እየተጎዳ ነው ማለት ነው። ፕሮሞሽን ማለት አንዱ ባህሪው ይሄ ነው። ስለዚህ የማጣራት ግዴታ ይጥልበታል ፕሮሞተሩ ላይ። ቢኮዝ ሰዎች ላይ ተጽዕኖ ታሳድራለህ ያለህን እውቅና ተጠቅመህ ማለት ነው። አጣርተዋል እኮ ሲሰጥ ሁሉ እኮ አይተዋል መንግስት ባለስልጣን። ቀድሞ ነገር እኮ አንተም አርቲስቶች ላይ ነው እንጂ የበረታኸው። ብዙ የመንግስት ባለስልጣናት እኮ አርቲስቶች ራሱ እንዲያምኑ ያደረጋቸው የመንግስት ባለስልጣናት በቦታው መገኘታቸው ነው። አንድ ጥቀስልኝ፣ የመንግስት ባለስልጣን አንድ ጥቀስልኝ። እንዴ የአቶ ዲና ሙፍቲ ያለመከሰስ እኔ ዲና ሙፍቲን ያለመከሰስ መብት አላቸው፣ ፓርላማ አባል ናቸው። ስለዚህ ከፓርላማ አባል ያለመከሰስ መብታቸውን አስነስቶ ወደ ፍርድ ቤት ማቅረብ የፖሊስና የፍትህ ሚኒስቴር እንትን ነው። ፓርላማውን በዚህ መሃል ኃላፊነት አለበት። ስለዚህ የኔ ስራ አይደለም እሱ። ኦልሬዲ እኔ ዲና ሙፍቲንም ሆነ ማንኛቸውም አካል ፈርቼ ማለትም ሚኒስተር ዴታው አሉ፣ የትራንስፖርት ሚኒስተር ዴታው አሉ። የትራንስፖርት እነሱ ብቻ አይደሉም እኮ ያልተያዙት። ልንገርህ፣ ታደለ ሮባ አምባሳደር ነው። ፓርቲሲፔሽኑ የዛ ውስጥ ያለው ፓርቲሲፔሽን ደካማ ነው። ሁለተኛ ሌላ ሁለት ቲክቶከሮች አሉ። ሚኪ የሚባለው ቅድም የዘፈንኩልህ ዘፈን እሱ ላይ የዘፈኑ እነሱ ሁለት ልጆች አንድ ጊዜ አስተዋውቋል። እንግዲህ ዳንኤል ዮሐንስ እዛ ክሊፕ ሰርቶላቸዋል። ለሱ ማካካሻ ይመስለኛል መጥቶ እዚህ አንድ ፕሮሞሽን ሰርተዋል። ትግስት አለች፣ ጋዜጠኛ ትግስት ፓርቲሲፔሽናቸው ነው። ዋቴቨር ምንም ሆነ ምንም የመያዝ የመልቀቅ የኔ ፋንታ አይደለም፣ የፖሊስ ፋንታ ነው። ፓርቲሲፔሽናቸው አስማች ሰዎች ላይ ተጽዕኖ አያሳድርም፣ ወይም ደግሞ ሪዛልት አላከስቼ ላሳስራቸው አልችልም ካለ ሊተዋቸው ይችላል፣ ወይም ደግሞ ሰሞኑን ሊለቀሙ ይችላሉ፣ አላውቅም። ስለዚህ እነዚህ ሰዎች ያሉበት እንደየ ተጽዕኗቸው ደረጃ ተይዘዋል። እዚህ ጋር ትልቁ ወንጀል ልንገር፣ በተለይ አብርሃም ግዛው አንድ ቦታ አልነበረም። ሄሎ ታክሲ ላይ በፊት ለፊት ታይዋል። ሄሎ ታክሲ ላይ ነበር። ፊንቴክ ኢንቨስትመንት ላይ በየቦታው ታይዋል። 2 በልልኝ። ዳሶማ ትሬዲንግ ላይ እንደገና ታይዋል። 3 በልልኝ።
ሳያውቁ ነው ልትለኝ አችልም። አሁን ዳሶማ ትሬዲንግ በቅርብ ገና ዋዜማ ላይ ያዘጋጀው ዳሶማ ትሬዲንግ እሱ ላይም ሌላ ማጭበርበር ተከስቷል። እዛ ላይ ሁላ ሰው ይያል። ስለዚህ አላወቁም ነበር የሚለው እንዲሁ ከህግ ለማምለጥ ካልሆነ የሚሆን ነገር አይደለም። ኦሬዲ የነበሩና የሚያውቁና በጓደኝነት ደረጃ የሚተዋወቁ ናቸው እነዚህ ሰዎች እንደየደረጃቸው ማለት ነው የሚተዋወቁ ናቸው ያውቃሉ ወይም ደግሞ ሆም ብለው ገንዘባቸውን በማስቀደም የሰሩ ፕሮሞሽን የሰሩ ናቸው። ይሄ እስር በዚሁ አጋጣሚ ገንዘብ ስትል እኔ ራሱ ፈቃዱ እስካልሆነ ድረስ እዚሁ መቶ ወይኔ በሌላ መድረክም ካልገለጸው በስተቀር ማስታወቂያውን ከሰሩት መካከል አንዱ እንዲያውም እሱ ራሱ ከውሉ ውስጥ መኪና ነው ግን መኪናም እንዳልተሰጠው አውቃለሁ እኔ ራሴ በግሌ ፈቃዱ ስላልሆነ ነው የማልጠቅሰው ስላላማቅ። በዚህ ማስታወቂያ ያገኙት ጥቅም ምንድነው? እንግዲህ የፖሊስ ሪፖርት እንደሚያመለክተው እያንዳንዳቸው የ8 ሚሊዮን ብር የሚያወጣ መኪና ተቀብለዋል። ፖሊስ ነው ያወጣው ይሄንን እኔ አይደለም። 8 ሚሊዮን ብር ከገንዘቡ ውጪ 8 ሚሊዮን ብር የሚያወጣ ንብረት ተቀብለዋል። ከገንዘቡ ውጪ ሰራዊት ፍቅሬ ይሄንን በስጦታ መልክ ነው የተቀበለው። አሁን በስጦታ መልክ ስትል ስጦታ በራሱ የራሱ የታክሴሽን ፕሮብሌም አለበት። 30% የታክስ መክፈል አለበት። ለምን ስጦታ ተደረገ? ያው ከታክስ ለመሸሽ ሊሆን ይችላል አላውቅም። ግን ፖሊስ ሁሉም እንትኖች ተቀብለዋል። 8 ሚሊዮን ብር የሚያወጡ መኪኖችን ተቀብለዋል ብሏል ሪፖርቱ። ወደ መንሱርን አግኝቸው ነበር ወዳልከኝና ሰሞኑን ወደ ሰማዋት አንድ ድምጽም አለችና እሷንም እንድታብራራልኝ እፈልጋለሁ። በተለየም ደግሞ ካንተ ጋር ለምንድን ነው እኔ እናንተ የሚል ንግግር መንሱር በዚህ የሰንዙ ህግ አለች። የሰንዙ ህግ ምቹ የሚሆነው ሌላ ጊዜ ትምህርት ሊሆነው ይችላል። የሰንዙ ህግ ምን ይላል? አርፎ የተቀመጠ ጠላትህን ሄደ ነካካው። ስትነካካው ይናደዳል። ሲናደድ ሚዛኑን ያጣል። ሚዛኑን ሲያጣ ማስተዋል ይሳነው። ማስተዋል ሲሳነው ሊወጋ ይመጣል። ሊወጋ ሲመጣ ያንተ ጥንካሬ ወደ ድክመትህ ወደ ጥንካሬ ይቀየርበታል። ይሄንን ፕሪንሲፕል መንሱር ላይ በትክክል ያሰራውበት። ነካካውት፣ ደጋግሜ ነካካውት፣ ጅል ስለሆነ ማለት ነው። ደጋግሜ ስነካካው ተናደደ፣ ሚዛኑን አጣና ተሳደበና የኔን ድክመትና ጥንካሬ አላወቀው። ስለዚህ የኔ ድክመት መልኬ ሆኖታል። ተሳደበና 2.8 ሚሊዮን አካባቢ ይመስለኛል ያለው ፎርወርዱ ላይ ፖስት ሲፖስት ሰዎች አዩትና አውንታ በርሲሳ ማን ነው ብለው 30,000 ነው በሳምንት ውስጥ ወደኔ የመጡት ፎሎወሮች። ስለዚህ መንሱርን በዚህ ደረጃ ነው የምንተዋወቀው። ሲጀምር የሚናገረውን የማያውቅ ሚዲያ ምን ማለት ነው? ሚዲያ ዶክመንቴሽን ነው። ዛሬ ያወራናቸውን እኔ እናንተ የምናወራቸውን ነገሮች ነገ ማስረጃ ሆነው ይወጣሉ። ስለዚህ የምናናገራቸውን ነገሮች ጥንቃቄ ማድረግ አለብን። አንዳንድ ነገሮች ላይ ለጠቅላይ ሚኒስትሩ ኩላሊቴን ሰጣለሁ፣ ይሄ የስካምሮች እንትን የተለጣፊዎች ነው እንጂ ሲጀምር ጠቅላይ ሚኒስትሩ ኩላሊት አይፈልጉም። እሱን ስጡን ቢል አይሰጥም። ሲጀምር ደማቸው ምናምን የሚባል አለ። ጤነኛ የኩላሊት ህመምተኛ ያሉን ጠቅላይ ሚኒስትር ነው ያለን። አስፈላጊነቱ አይገባኝም። ኩላሊት የሚፈልጉ 1 ሚሊዮን ምናምን በ1 ሚሊዮን ህዝብ ውስጥ የሆነ ደረጃ 2 ሰዎች ኩላሊት የሚፈልጉ ሰዎች ባለበት ሀገር ላይ ጠቅላይ ሚኒስትሩ ላይ ሄዶ መንጠልጠል እሳቸው ላይ ተደግፎ የሆነ ገንዘብ ፍለጋ ነው እንትን የተባለ። ስለዚህ የተቻለኝን ያቅም መንሱርን ከአቅም በታች ነው ሲጀምር መንሱር ከአቅም በታች ስለሆነ አንድ ትምህርት እንዲማር ፈልጋለሁ። የሚገባውን ትምህርት አስተምሬዋለሁ። ያረኩትን አድርጌዋለሁ እና ሲያዝ ግን መጀመሪያ እኔ ነበርኩ የደወልኩለት። የተያዘ ልክ ሲገባ ማለት ነው። ለሱ አይደለም ለሰንበዲ ደውዬለት አገናኘኛል ስለው የኔ ብሔርና ኦሮሞ ሆነህ አለ ኦሮሞን ታሳድዳለህ ወይ አለ። አሁን የኔ ብሔር ነው። አሁን ብሔሬ ትዝ አለ። ድሮ መልኬ ነበር እንትን የሚለው አሁን ብሔሬ ትዝ አለ።
ቁርስህን በልተህ ምሳህን የማደግም ብሎ ነበር ከዚህ በፊት። አሁን ባላት ንግግር ከሆነ ቁርሴን በልቼ ምሳዬን የማልደግም ሰው ስለሆን እኔ ደግሞ የሱ ብሔር ስለሆን ቆይ እስቲ ምሳህን እኔ ልቻልህ ነበር መባል ያለበት አይደል? እንደዛ ነበር መባል ያለበት። አሁን ብሔር ውስጥ ለመሸሸግ ሞከረ። ባለፈው እስልምና ውስጥ ሲሽሎኮሎክ ነበረ። መጣና ደግሞ አሁን ብሔር ማምለጫ መንገድ ነች። ማምለጫ መንገድ ነች። ኦሮሞ ስለሆን ሰውን አሳስት የሚል ብሔር የለንም። ለራሱ ጥቅም ሲል የሚሮጥባት መንገድ ነች። የኔ ቤተሰቦች ባለፈው እንዳልኩት ዛሬም ድረስ በአንድ አህያና በአንድ በሬ ነው የሚያርሱት። የነሱን ኦሮሞነት ተጠቅሜ ከተማ ገብቼ በእነሱ ስም እንድሰርቅ ፍቃድ ስጠኝ ነው። ስለዚህ በዚህ ደረጃ ምጃጅ አይደለም ሰው አልነበርኩምና ለምን መሰለችን ኦሮምኛውን የሚያወራት ጀስት እዛ ጋር መርማሪዎቹ የኔ ብሔሮች አንድ ናቸው ላይሆኑ ይችላሉ ሊሆኑ ይችላሉ። ስለዚህ ያዝኑልኛል ብሎ ስላሰበ ነው። ጭንቅላቱ የዶሮ ነው። በዛ ነው እንትን ያለኝና ከገባው ይገባዋል። ጥሩ ትምህርት አስተምሬዋለሁ። ጥሩ ተማሪ ከሆነ ለወደፊቱ ሜቢ መንግስት የሚለቀው ከሆነ የኔ ጉዳይ አይደለም። ከሆነ ያለው ስራ መንግስት የሚለቀው ከሆነ ጥሩ ተማሪ ሰቃይ ተማሪ ሆኖ ይወጣል ብዬ ተስፋ አደርጋለሁ። ካነሳህልኝ እዛው እኔ እንኳን ላልፈው ነበረ። መንሱር ተይዞ ወደ እስር ሲገባ እዛው እስር ቤት እንግዲህ እየተያዘ በቁጥጥር ስር እየዋለ አናግረው እንደነበር አሁን ስለነገርከኝ አብዛኞቹ ታሳሪ አርቲስቶቹም እዛ እየገቡ ባለበት ሰዓት እያንዳንዳቸው እከሌ አሁን ተያዘ እከሌ አሁን በቁጥጥር ስር ገባ የሚለው ኢንፎርሜሽን ይደርስህ እንደነበረ ሰምቻለሁኝ። አንዱም ቅሬታቸው እንዴ አሳሪያችን አሁን ተበርሲሳ ነው እንዴ እስኪሉ ድረስ ያደረሰው አንዱ ይሄ ነው እና ገርሞኝ ነው አንተ